ራሳችሁ ስክሪፕት እያዘጋጃችሁ ራሳችሁ ቪዲዮ ኤዲት እያደረጋችሁ ራሳችሁ ተምኔል እየሰራችሁ እነዚህን ሁሉ ታስኮች ብቻችሁን እየሰራችሁ የዩቲዩብ አውቶሜሽን ቻናላችሁን ለማሳደግ እየታገላችሁ ከሆነ አሁን የማሳያችሁ ሶፍትዌር ቢያንስ ግማሹን ስራ ይሰራላችኋል። በዚህ ቪዲዮ ጊዜያችሁን የሚቆጥብላችሁንና ቻናላችሁን በፍጥነት እንድታሳድጉ የሚያግዛችሁን አሪፍ ያልኳቸውን 5 ነፃ የዩቲዩብ አውቶሜሽን ቱሎች አሳያችኋለሁ። እናንተ ብቻ ይሄን ቪዲዮ እስከ መጨረሻ ተከታተሉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ አድርጉ። ወደ ቪዲዮ እንሂድ። የመጀመሪያው ቪዲዮይኩ ነው። ቪዲዮይኩ ፍሪ ብራውዘር ኤክስቴንሽን ነው። ወደ ቪዲዮይኩ ዌብሳይት ትሄዱና ከዩቲዩብ ቻናላችሁ ጋር ኮኔክት ታደርጉታላችሁ። ልክ እኔ እንደዚህ ኮኔክት እንዳደረጉት ማለት ነው። ከዛ ቪዲዮይኩም እንደሚሰራላችሁ በየቀኑ አዳዲስ ሀሳቦች ይሰጣችኋል። እንዲሁም የምትሰሩት ቶፒክ ምን ያህል ሰርች ተደርጓል፣ ምን ያህል ኮምፒቲሽን እንዳለባችሁ ይነግራችኋል። እንዲሁም ቻናላችሁን ኦዲት ያደርግላችኋል። ምን ያህል ካለፈው ቪዲዮአችሁ ምን ያህል እንደተሻሻላችሁ ቻናላችሁን ኦዲት ያደርግላችኋል ማለት ነው። ቪዲዮ ፖስት በምታደርጉበት ሰዓት ደግሞ እናንተ ለቪዲዮአችሁ ከመረጣችሁ ታይትል ተነስቶ ታይትሎችን ሪኮመንድ ያደርጋችኋል። የተሻለ እናንተ ከመረጣችሁ ታይትል በተሻለ ሰርች የሚደረግ ታይትል ይሰጣችኋል። ሌላኛው ደግሞ ታግ ነው። እሱንም እንደዚህ ትልልቅ ታጎችን ከቪዲዮአችሁ ጋር የሚሄዱ ታጎችን በነፃ ይሰጣችኋል። እንዲሁም ደግሞ ቻናላችሁ እንዴት እንደምታሳድጉ የዩቲዩብ አልጎሪዝም እንዴት እንደሚሰራ አልጎሪዝም ተጠቅማችሁ ቻናላችሁን እንዴት እንደምታሳድጉ እንዲሁም ስለ ዩቲዩብ ከዜሮ ለማወቅ ከፈለጋችሁ በአንድ ቀን ልጨርሱት የምትችሉት በደረጃ የተቀመጡ ትምህርቶች አሉት። እነሱም በደንብ ይዋቸው ጋይስ። ቻናላችሁን ለማሳደግ ከፈለጋችሁ ቪዲዮይኩን እንደቀላል አትዩት፣ ተጠቀሙበት። ሁለተኛው ካንቫ ነው። አሁንም ተምኔል ለመስራት ፎቶሾፕ እየተጠቀማችሁ ከሆነ ጊዜያችሁን እየገደላችሁ ነው። ምክንያቱም ተምኔላችሁን ካንቫ ላይ ብትሰሩ ፎቶሾፕ ላይ ከምትሰሩት ጊዜ በ10 እጥፍ ትቀንሳላችሁ። ካንቫ ላይ በሺዎች የሚቆጠሩ ቴምፕሌቶች፣ ኤሌመንቶች እና ፎንቶችን ታገኛላችሁ። ካንቫ ላይ ተምኔላችሁን ብትሰሩ ከ10 ደቂቃ ባነሰ ጊዜ ውስጥ ትጨርሳላችሁ። የዚህ ቪዲዮ ተምኔል የተሰራው ራሱ ካንቫ ላይ ነው። ሶስተኛው ቻት ጂፒቲ ነው። ብዙዎቻችሁ እንደምታውቁት ቻት ጂፒቲ ጌም ቼንጀር የሆነ ኤአይ ቱል ነው። ለስክሪፕት ራይቲንግ፣ ለታይትል አይዲያ፣ ለቪዲዮ ዲስክሪፕሽን መጠቀም ትችላላችሁ። አሁን ላይ ኮንተንት ለመስራት ቻት ጂፒቲን አለመጠቀም ከባድ ነው። ምክንያቱም በቀላሉ ለቪዲዮቻችሁ አሪፍ ስክሪፕት፣ አሪፍ ታይትል አይዲያ፣ አሪፍ ቪዲዮ ዲስክሪፕሽን ይሰጣችኋል። እኔ እንኳን ይሄን ቪዲዮ ሰራ ቻት ጂፒቲ እና ዲፕሲክን ተጠቅሜ ነው። እናንተም እነዚህን ኤአይ ቱሎች በደንብ ተጠቀሟቸው። እመኑኝ በደንብ ይጠቅማችኋል። አራተኛው ዳቪንቺ ሪሶልቭ ነው። ዳቪንቺ እንግዲህ ቪዲዮቻችሁን ኤዲት የምታደርጉበት የሚገርም ሶፍትዌር ነው። በሆሊውድ ሌቭል ያለ ኤዲቲንግ ሶፍትዌር ነው። እንደሚታወቀው የሆሊውድ ፊልሞች በዳቪንቺ ነው ኤዲት የሚደረጉት። ዳቪንቺ ላይ በጣም የሚገራሩ ፊቸሮችን ታገኛላችሁ። ከለር ግሬዲንግ፣ ከለር ኮሬክሽን እንዲሁም ሌሎች ፊቸሮችን ማግኘት ትችላላችሁ። ቪዲዮቻችሁን አሪፍ ሉክ እንዲኖረው ከፈለጋችሁ ዳቪንቺን ተጠቀሙ። ሶፍትዌሩን ከፈለጋችሁ ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ተጠቀሙበት። አምስተኛው እና የመጨረሻው answerthepublic.com ይባላል። ይሄ ዌብሳይት ምንድነው የሚሰራው መሰላችሁ? ለምሳሌ እናንተ የምግብ ዝግጅት የምትሰሩበት የዩቲዩብ ቻናል ቢኖራችሁ እዚህ ዌብሳይት ላይ ትሄዱና የምትሰሩበትን ቶፒክ ወይም ልትሰሩ ያሰባችሁትን ቶፒክ ትጽፋላችሁ። ከዛ ይሄ ዌብሳይት እናንተ ከምትሰሩት ቶፒክ ጋር ተመሳሳይ ሰዎች የጠየቁትን እንዲሁም ሰርች ያደረጉትን ጥያቄዎች ያመጣላችኋል። ከዛ እናንተ እነዛ ጥያቄዎችን ወስዳችሁ ቪዲዮ ወይም ኮንተንት ትሰሩበታላችሁ ማለት ነው። ስለዚህ ከዚህ በኋላ የምንሰራው አይዲያ ያጣው ምን ልስራ እያላችሁ ጊዜ አታባክኑ ማለት ነው። እነዛን ጥያቄዎች ትወስዳላችሁ፣ ከዛ ኮንተንት መስራት ትችላላችሁ ማለት ነው። ቪዲዮ እንደሚጠቅማችሁና እንደሚያግዛችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ እንዲሁም ሌሎች እንደዚህ አይነት አሪፍ ቪዲዮ እንዲደርሳችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እንገናኛለን። ቻው።